ተስፋ የለውም። ስለምበላውና ስለምጠጣው ምድር ላይ ስላለ ስለ አንዳንድ ነገር ከሆነ እሱን ለመሆን ክርስቲያን መሆን አይጠበቅብህ። ክርስቲያን ያረገን ዘላለማዊ ርስት በሰማይ ያንን ዘላለማዊ ርስት ለማግኘት ምክንያቱ ኢየሱስ በመስቀል ላይ የሰራው ስራ ነው፣ የፈሰሰው ደም ነው። 9:15 ምንድነው የሚለው እዚሁ ላይ ምዕራፍ 9 ቁጥር 15 የዘላለም ርስት አይደል? ኢተርናል ኢንሄሪታንስ የዘላለም ርስት ምንድነው? ምክንያቱ ኢየሱስ ነው። ተስፋ የተሰጠው የዘላለም ርስት እንዲቀበሉ እነማ እኛ። ርስታችን ምን ያክል ዓመት የሚቆይ ነው? ዘላለማዊ ነው። ዘላለማዊ ነው። ይሄ ርስት የት ነው ያለው መሰላችሁ? አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5 አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5 ከቁጥር 3 እስከ 5 ምንድነው የሚለው? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት የማይጠፋ ነው፣ የማያልፍ ነው፣ የማያረጅ ነው። ዴዝ ፕሩፍ ነው፣ ሲን ፕሩፍ ነው፣ ታይም ፕሩፍ ነው። ኃጢአት አያሰጋውም፣ ሞት አያሰጋውም፣ ጊዜ አያሰጋውም። ዘላለማዊ ለዘላለም ነው የምንገባው፣ ለዘላለም ነው የምንኖረው፣ ለዘላለም ነው ከጌታ ጋር የምንሆነው። ከዚህ ውጪ ተስፋ የለውም ክርስቲያን። ከዚህ ውጪ ተስፋ የለውም። ስለምበላውና ስለምጠጣው ምድር ላይ ስላለ ስለ አንዳንድ ነገር ከሆነ እሱን ለመሆን ክርስቲያን መሆን አይጠበቅብህ። ክርስቲያን ያረገን ዘላለማዊ ርስት በሰማይ ያንን ዘላለማዊ ርስት ለማግኘት ምክንያቱ ኢየሱስ በመስቀል ላይ የሰራው ስራ ነው፣ የፈሰሰው ደም ነው። ኢተርናል ኢንሄሪታንስ ማንም አይሰጥህም። ለምን መሰላችሁ አይሰጡን? ዘላለማዊ አይደሉም የሚሰጡን ራሱ። እኛም ዘላለማዊ አይደለም መሬት ላይ የምንቀበለው ነገር። ያረጀና የሞት ቀን ትተው ነው የምትሄደው። ሰማይ ለዘላለም ነው የምንኖረው፣ ዘላለማዊ ነው ርስቱ። እስቲ አሜን በሉ። ያወረሰን የማይሞት ነው፣ ሞትን ድል አድርጎ ተነስቷል፣ ለዘላለም ይኖራል። ክብር ለኢየሱስ ይሁን። የመጨረሻው ቁጥር 14 እዚሁ ቁጥር 14 በዘላለም መንፈስ አማካኝነት ራሱ ነውር አልባ በዘላለም መንፈስ አማካኝነት ራሱ ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። በዘላለም መንፈስ አማካኝ ራሱ በጣም አስገራሚ ቃል ራሱ ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። ነውር አልባ መስዋዕት አድርጎ ራሱን ነው ያቀረበው። ሌላ አቅራቢ የለውም። ራሱን ነው ያቀረበው። ነውር አልባ ነው ኢየሱስ። ስህተት የለውም። ኃጢአት አያውቀውም። ለዘላለም ቅዱስ ነው። ራሱን መስዋዕት አረገ። አቅራቢም ራሱ ሆነ። የሚያቀርበው ለአብ ነው። በዘላለም መንፈስ አማካኝነት ራሱ እግዚአብሔርን ጽድቁን የሚመጥን የእግዚአብሔርን ፍላጎት የሚፈጽም ሕያው መስዋዕት አድርጎ ራሱን ለእግዚአብሔር አቀረበ። እግዚአብሔርም ተቀበለ። ኢየሱስ ራሱን አቀረበ። ሁሌ ነው የምላችሁ፣ መስዋዕቱ ራሱ ነው። መስዋዕቱን የሚያቀርበው ካህኑም ራሱ ነው። የፈሰሰው የሱ ደም ነው። ደሙን ይዞ የሚገባው ሊቀ ካህንም እሱ ነው። ሌላ መስዋዕት አያስፈልገው። መስዋዕቱ ራሱ ነው፣ አቅራቢውም ራሱ ነው። የዕብራውያን ትምህርት ይሄ ብሉይ ኪዳን ሊሆን አይችልም። ማንም ሊቀ ካህን ደሙን አፍስሶ ይዞ መግባት አይችልም። ይዞ የሚገባው ደም ስለ ራሱም ጭምር ኃጢአት ነው። ቀጥሎ ስለ ሌላውም ኃጢአት ነው። ኢየሱስ ኃጢአት አልባ ነውር አልባ ሲንለስ ኃጢአት አያውቅም እንኳን ነገር ከፍጥረታችን የቁጣ ልጆች ነን። አሁን ከኃጢአት መገላገላችን እኮ ነው የሚያስደንቀን። ኢየሱስ ኃጢአት አያውቅም፣ ነውር አያውቅም፣ ነውር የለበትም። እጅግ ቅዱስ ነው፣ ክቡር ነው።
በዚህ ንጽህና፣ በዚህ ቅድስና፣ በዚህ ክብሩ ራሱን ለእግዚአብሔር መስዋዕት አድርጎ አቀረበ። እግዚአብሔር የልጁን የኢየሱስ ክርስቶስን መስዋዕትነት በልጁ በክርስቶስ ኢየሱስ ሊቀ ክህንነት ተቀበለ። መስዋዕቱ ራሱ ነው፣ ሊቀ ካህኑ ራሱ። ይሄው እንደሱ አይደል የሚለው? መስዋዕት አደረገ ራሱ፣ ቀጥሎስ ለእግዚአብሔር አቀረበ ራሱ። የዕብራውያን ቸርች አይ ቲንክ ትንሽ ያዝ ያደርጋቸዋል። ዕብራውያን ስለሆኑ የክህነት ስርዓትና አገልግሎቱን ስለሚያውቁት። ከዛስ እንዴት ሆነ? ደሙስ የቀረበው መስዋዕት ለእግዚአብሔር ነው። ለእኔ ሲል ነው ግን ያቀረበው፣ ስለ እኔ ነው ተክቶኝ ያቀረበልኝ። የቀደመው ኪዳን ለሚቀርበው መስዋዕት በሙሉ ደጅ ደጁን ነው ሲያነጻ የኖረው። ደጅ ደጁን ነው፣ አውትዋርድ ነው። ከሞተ ሥራ ህሊናዬን ሊቀድሰኝም ሊያነጻኝም አልቻለም። ስለዚህ ኢየሱስ እኔን ተክቶ ስለ እኔን ያቀረበው። ታዲያ ያ የቀረበ የክርስቶስ ደም በነውር አልባነት በዘላለማዊ መንፈስ በመስዋዕትነት የቀረበ የኢየሱስ ደም፣ አዎ ያኛው ያንን ማድረግ ከቻለ ይሄ ደምማ እንዴት አድርጎ ከሞተ ሥራ ህሊናዬን ሊያነጻኝ አይችልም? እንዴት አይችልም? ያኛው በጣም በብዙ ድካም ውስጥ ያለ የጠቦት ደም ደጅ ደጁን ከቀደሰ ነውር አልባ ሆኖ የቀረበው የክርስቶስ ኢየሱስ በመስዋዕትነት ውስጥ ያለ ደም እንዴት አድርጎ ከውስጥ ወደ ውጭ አይቀድሰኝ? ህሊናችን በክርስቶስ ደም ተቀድሶ። ክስ የሚያሰቃያችሁ ሰዎች ካላችሁ የክርስቶስ ደም ፈሶላችሁ። በጣም ብዙ ክርስቲያን በክስ ውስጥ ነው ያለው፣ እየተሰቃየ ድሮ የሰራውን ነገር እያስታወሰው እየተሰቃየ ነው የሚኖረው። የክርስቶስ ደም ከሞተ ሥራ ህሊናህን መቀደስ ችሏል። እግዚአብሔር ተቀብሎታል። እሺ የሰዎችን በእኔ ያመኑትን የተቀበሉኝን ህሊናቸውን ከሞተ ሥራ አነጻዋለሁ ሲል እሺ ትችላለህ። ሁለንተናቸውን ይዘው እኔ ፊት መቅረብ ይችላል። ቅዱሳን እላቸዋለሁ አለ አብ። ቅዱሳን ከደምህ የተነሳ እነሱን በደምህ በኩል አያቸዋል። ክብር ለኢየሱስ። አትከሰሱ። የሚከስ ካለ የኢየሱስ ደም አለ በለው። በቃ ሊቀድሰኝ የቻለ የኢየሱስ ደም አለ። የኢየሱስ ደም ስላለፈውም ስለአሁኑም ስለ ወደፊቱም ኃጢአት ነው የፈሰሰው። ፓስት ያለፈ አይደለም፣ ስለአሁንም ስለ ወደፊትም በየትኛውም ዘመን በክርስቶስ ኢየሱስ ያመነ ሰው ቢደክም ቢበድል የኢየሱስ ደም አለ። ጠበቃችን ኢየሱስ ነው። በድሉ የሚላ ዋስትና እየሰጧቸው አይደለም አይደል? እሱን አናወራም እዚህ ቤት። በሆነ አጋጣሚ ግን ሰው ቢበድል የኢየሱስ ደም አለ። ከሞተ ሥራ ህሊናን የሚቀድስ አንድ ቃል አለ። ሮሜ 8:1 በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። የሚኮነን አለ ማለት ነው። የሚከሰስ ኮንደምኔሽን ውስጥ ያለ ጳውሎስ እንዲህ አለ፣ በክርስቶስ ኢየሱስ ላሉ ሲል የሮም ቅዱሳን እኛ ነን ሲሉ አሁን መቼ? አሁን ኩነኔ የለባቸው። በእርሱ ያለ የሕይወት መንፈስ ከሞትና ከኃጢአት ሕግ ነፃ አውጥቶኛል። ጳውሎስ እንደሱ አለ፣ ነፃ ናችሁ። ይህንን ማድረግ የቻለ ማን ነው? ክርስቶስ በመስቀል ላይ የሰራው ሥራ። ክብር ለኢየሱስ ይሁን። እስቲ የኢየሱስ ደም በሉ እስቲ። አንዳንድ የመጽሐፍ ቅዱስ ክፍሎች ልስጣችሁና ሐሳቤ ልጠቅልላችሁ። ሮሜ 5:9 አሁን አይደል የሚለው በደሙ ከጸደቅን ይልቁንማ በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? ምን አይነት ቃል! አሁን በደሙ ከጸደቅን የክርስቶስ ደም አጽድቆ በደሙ ከጸደቅን በክርስቶስ ደም ጸድቀን
ጻድቃን ነን እየታበይን አይደለም መጽሐፍ ቅዱስ ነው የሚለው እስቲ ክርስቲያን ይሆናችሁ ይሄው ጻድቅ አሁን በደሙ ከጸደቅን ይልና ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም የኢየሱስ ደም ከምን አዳነን የሚለው ከእግዚአብሔር ቁጣ አዳነን እግዚአብሔር በሰው ኃጢአተኝነት ምክንያት ተቆጥቶ ነበር የኢየሱስ ደም አጸደቀኝ ከእግዚአብሔር ቁጣ አዳነኝ አሁን እግዚአብሔር ሲያየን ተቆጥቶ አይደለም ልጆቼ ለምን የክርስቶስ ደም አጽድቆን አሁን በደሙ ከጸደቀን ጀስቲፋይድ አለ ጳውሎስ ጎናቸው አልሶ ጸድቄያለሁ ንገሩት ይሄ ቸርች ነው ሌላ ነገር አላባበላችሁ ምን ጸድቄያለሁ በሉት yes ይሄው መጽሐፍ ቅዱስ ነው ከጸደቅን በክርስቶስ በደሙ ከጸደቅን ምን አይነት ደብዳቤ መሰላችሁ ሮሜ በደሙ ከጸደቅን ዋው የሮም ቅዱሳን አሜን ሲሉ ታዲያ ከእግዚአብሔር ቁጣ እንዴት አንድ ነው እስቲ ለእግዚአብሔር ቁጣ ውስጥ ያለ ይመስላል ይላል ጳውሎስ ድነሃል በምን በክርስቶስ ደም እግዚአብሔር የሰው ልጆች ላይ የነበረውን ቁጣ እግዚአብሔር ለምን የተቆጣው ጠልቶን ነው አይደለም ኃጢአት እኔን ለማዳን ነው ልጁን እኮ የላከው ኃጢአት እግዚአብሔር ኃጢአትን ይጸየፋል ኃጢአት እግዚአብሔርን መካድ ዘፍጥረት ምዕራፍ 3 ላይ የተሰራ ኃጢአት ከዛ በኋላ በቃ የሰው ልጅን በሙሉ ጠፍሮ ያዘ ኃጢአት አስቆጣው እግዚአብሔርን የበደለው ሰው ነው የተሰራው ኃጢአት ነው ስለዚህ እግዚአብሔር ሰውን ገንዘብ ይላርግ እና ኃጢአትን ላስወግደው ምን መንገድ አለ ልጄን በደሙ አጸድቃቸዋል ከቁጣዬ ይድናሉ ከእግዚአብሔር ቁጣ በክርስቶስ ደም ድነናል ያው ሮሜ 5 ሌላ አንድ ጥቅስ ላስነብባችሁ ኤፌሶን ላይ ምዕራፍ 1 ቁጥር 7 በደሙ ምንድን ነው የሚለው ነፃ ያወጣችሁት የተዋጃችሁት እርሱም የኃጢአት ስርየት ተገኝቷል በኢየሱስ ደም መጽደቅ ከእግዚአብሔር ቁጣ መትረፍ ብቻ አይደለም የኃጢአት ስርየት እግዚአብሔር ኃጢአትን ይቅር አለ በክርስቶስ ደም የኃጢአት ስርየት forgiveness የኃጢአት ስርየት እግዚአብሔር ኃጢአትን ሰረዘ ይቅር አለ የኢየሱስ ደም ኃጢአቴ ሸፍኖልኝ አይደለም አስወግዶልኝ ጋርዶኝ አይደለም በእግዚአብሔር ፊት አነጻኝ አሁን እግዚአብሔር እንደዚህ እያየኝ ተደብቆ አይደለም ኃጢአቴ ተቀድሼ ጸድቄ ይቅር ተብዬ forgiveness የኃጢአት ስርየት በጣም ፓወርፉል ነው ኢየሱስ በጣም እንዳትሰቃዩ በአንዳንድ ነገር አለማወቅ ነው የሚያሰቃየን ታውቃላችሁ አለማወቅ ስለማናቅ ሰይጣን ይመጣና ባላወቅበት በኩል ነው ግራውንድ የሚያረጋው አታውቅማ ይመጣን አንተ ኃጢአተኛ ሲል ጥቅስ ይመጣልና ልቡን እየደቃሚ ከዛ እንዴ የኢየሱስ ደም አለ እስቲ አሜን በሏ በክርስቶስ ደም በኩል ቀና ብለን ነው መሄድ ያለብን አየ እየተመካን ያለነው በጽድቃችን አይደለም በራሳችን አይደለም በመሰራው በመታገሉ አይደለም ኢየሱስ በሰራው ስራ የተከፈለ ክፍያ አለ የዚህ ደብዳቤ ጻፊ የሚለን እሱ ነው በደሙ በኩል በክርስቶስ ደም በኩል የኃጢአት ይቅርታ ተገኝቷል እግዚአብሔር ኃጢአት ስርየት መክደኛ አይደለም ማስወገጃ እንዲሚከድ የስርየት መክደኛ አይደለም ማስወገጃ እግዚአብሔር ቅዱስ የሚያረግ ደም አገኘ የሚያነጻ በፊቱ የሚያቆም ክብር ለኢየሱስ ይሁን ብሉይ ኪዳን ድሮ ባይዘው መሪያቸዋለሁ ሄዱ ይላል ሰዎቹ አይመጡም ፊቱ ለምን ሸፍኗቸውና አሁን ውስጥ ነን ያለነው ቅድስናው ፊት ነው የቆምነው የእግዚአብሔር ቅድስና ፊት impossible አይቻ የኢየሱስ ደም ነው በቃ ጳውሎስ እንዴት ተኩራርቶ መሰለ የሚያወራው
ስለ ሌላ ነገር ሊሸማቀቅ ይችላል። በይዘው ጳውሎስ ስለ ራስ አውራ ብትለው አለኮ በጣም 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 ትልቅ ሰው ነው። ግን እያፈርኩ ይሄንን እናገራለሁ ይላል። ስለ ራሱ እያፈርኩ እናንተ ሰነፍ ትታገሳላችሁ፣ እንደው እንደ ሰነፍ አወራለሁ ይላል ስለ ራሱ። ስለ ኢየሱስ ጠይቀው እስቲ ማንም ትምክቴን ከሚወስድብኝ ሞት ይሻለኛል የሚል አያስነካህም። ለምን? በእግዚአብሔር ቤት ለዘላለም እምኖርበት ድፍረቴ የኢየሱስ ደም፣ በእግዚአብሔር ጽድቅ ፊት የምቆምበት አቅሜ ብቃቴ የኢየሱስ ደም ነው። አማላጅ የማያስፈልገ ሌላ ነው። ሌላ ለዛ ነው ሌላ አያስፈልገኝ። ኢየሱስ ኦልሬዲ ሰርቶ ጨረሰ። ማንም ይገባው ማለት ላይ ከዚህ በኋላ ሲጀመር ማን በእግዚአብሔር ፊት መቆም ይችላል? የትኛው ስጋ ለባሽ መልአክ እኮ እግዚአብሔርን አይቶት አያውቅም። እንኳን እኔ ሊልኝ እንኳን እኔን መሃል ገብቶ እባክህ እግዚአብሔር ሊል ይቅርና መልአክ እኮ አይቶ አያውቅም እግዚአብሔር። መላእክቶች ለመጀመሪያ ጊዜ ያዩት ኢየሱስ የተወለደ ቀን ከኛ እኩል ነው ያዩት። ሲወለድ እንደዚህ ጠብቀው እግዚአብሔር ወልድ ነው ሰማይ በምን ያዩታል? እንደ አብ እንደ መንፈስ ቅዱስ ሁሉ እኮ ዘላለማዊ አምላክ ነው። መለኮት እኮ ነው። በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግራቸውን ሸፍነው፣ በሁለት ክንፋቸው ይበራሉ። ተሸፋፍነው ቅዱስ ቅዱስ የሚሉት እኮ መገኘቱን እኮ ኤክስፔሪየንስ እኮ እያደረጉ ነው። እንዲህ አይተውት አይደለም። ያየኸው ቀን የሚቀጥለው ቀን የለህም ነበር ነው የምትባል። የት ሄደ? ትጠፋለህ። እግዚአብሔር የጨረር ጥርቅም አይደለም፣ ክብር ያለው አምላክ ማንም ሊቋቋመው አይችልም። የኢየሱስ ደም ነው እግዚአብሔር ፊት ያቆመ። የኢየሱስ ደም ማንም ሊቀርበው አይችልም። ማንም ሊጠጋው አይችልም። ማንም ተጠግቶት የማያውቅም። ልጁ ብቻ ነው ለዘላለም አብሮት የኖረው። በልጁ ደም በኩል ደግሞ እኛ ገባን፣ አቻልን፣ አክሰስ ተደረገ። እግዚአብሔር ባለፈው 15 ቀን ነግሬያቸዋለሁ። በቃ ተቻለ። ኢትስ ኦል አባውት አክሰስ። ኒው ቴስታመንት አክሰስ ተደረገ። እግዚአብሔር ቅድስት ተገባ፣ ተቻለ። ለምን? መጋረጃውን ኢየሱስ ቀደደው፣ ደሙን በላያችን ላይ አደረገ። ኢየሱስ ወደ ደጅ ወጥቶ እንደ ብሉይ ኪዳን ካህን ረጭቶብን አይደለም፣ ይዞን ነው የገባው። ወደ ውስጥ ነው የገባው። ኢየሱስ ከቅድስተ ቅዱሳን ተመልሶ አልወጣም፣ እዛው ነው የቀረው። እኛንስ ኑ ነው ያለ እና ድሮ በዓመት አንዴ ሊቀ ካህን ይገባል። ዘንድሮ ግር ብለን ይገባሉ በሙሉ ምንም ደጃ የለም። የኢየሱስ ደም ብቃት በእግዚአብሔር ጽድቅ ፊት ጻድቅ አርጎ በደሙ ጸደቅን። በእግዚአብሔር ጽድቅ ፊት ጻድቃን፣ በእግዚአብሔር ቅድስና ፊት ቅዱስ። እስቲ አሜን በሏ። በፍጹም አይቻልም። ማንም ሊከሰን አይችልም። እመካለሁ። ታውቃላችሁ፣ እንኳን ክርስቲያኑ እንኳን ወንጌል ገባኝ በእውነት እንኳን ስለ ኢየሱስ ብቻ የምናወራ ሆነን ከዚህ ጫው ምን ይወራል? እስቲ በእውነት እኮ ነው የምነግራችሁ። አሁን እናንተ ነው ብድግ አድርጌ እንደናንተ ያለ የለም ብላችሁ ምን ይሰራላችሁ? አለ እናንተ አይነት ኢትዮጵያ ውስጥ 130 ሚሊዮን ጠየም ያለ ዓለም ላይ 9 ቢሊዮን አካባቢ እንደርሳለን አሉ ከተወሰነ ዓመት በኋላ። አለ አንድ አይነት ነን ሁላችንም። ኢየሱስስ ወደር የለውም፣ አይነት የለውም። የማንም ደም ፈሶ ማንንም አድኖ አያውቅም። የኢየሱስ ደም ያመኑበትን ሁሉ ያድናል፣ ይችላል፣ ተችሎታል። የኃጢአት ስርየት በክርስቶስ ደም በኩል ተገኘ፣ ቤዛነት ተገኘ። ጳውሎስ አሁን በቃ ፈልጋለሁ አይደለም ያለው፣ አገኘናል። እና አላማትርም፣ አልንከራተትም፣ አልንቀዠቀዥ፣ አልቅበዘበዝ። የክርስቶስ መስቀል አካባቢ ነው መቆየው። እኛ እንደ ቤተ ክርስቲያን ሁሌ እንለዋለን እንጂ እኮ የቤተ ክርስቲያን አይደል የዩኒቨርሳል ቸርች እኮ ንግግሯ፣ ጩኸቷ፣ ድምጿ፣ ስብከቷ፣ ኑሮዋ የመኖር ምክንያት፣ መሞትም ካለ የመሞቻ ምክንያት። አረ እኛ ግን የተሰቀለውን ክርስቶስ እንሰብክ። ለምንድን ነው የሚሉት? ይሄ ሁሉ ስራ የተሰራው እዛ ላይ ነው። የተሰቀለው ክርስቶስ ነው። ደሙ የፈሰሰው እኮ እዛ ጋር። የተወለደው ግን ለመሞት። አፍተር ኦል ኢንካርኔሽኑን ካወራው ኢትስ ኦል አባውት ክሩሲፊክሽን። ስጋ ለበሰ ካልኩኝ መስቀል ላይ ሊሞት ነው ሰው የሆነው እንጂ ሰውኜ ሊዮ ብሎ አይደለም ሰው የሆነው። እስቲ ምን ይመስላል ኑሮ ብሎ አይደለም እኮ ሰው የሆነው። እኔ ያለውበት መጥቶ ያለበት ይዞ ይለበል አሁን ሰማዩ ነው ኑ ቢል አይቻልማ። ኃጢአት ቀላል እንዳይመስል በጣም ክፉ ነው ኃጢአት። አትላቀቀውም። ስለዚህ ኢየሱስ መጣ፣ ራሱ ገንጥሎ ነው እንዲህ ንቅል አደረገ። እኔ ግራቪቲው ቀላል እንዳይመስል 9.8 ሲን አትችለውም። ባይዘው በቃ ከዛሬ ጀምሮ ያልክ ቀን ይብስባል።
ኢየሱስ ስትል ነው ንቅል ያደርጋል። አይ ሁለንተና ሰማያዊ ሲሆን ግራቪቲ ራሱ ሳይንስ አያደርግም። አየር ላይ ነው የምትንሳፈፈው። የተሰቀለው የሁሉ ነገር መካከለኛ የመከበራችን መካከለኛው መሰቀሉ ጥላውን የከበረው ኢየሱስ መስቀል ላይ ተዋርዶ የዘላለም ሕይወት ያገኘነው ኃጢአቴን ወስዶ ሞቶልኝ ነው። በፍጹም ሌላ ነገር አናወራ። ለምን ነው አናወራ? የለም እግዚአብሔር ያከበረው ይሄን ተናገሩልኝ ያለ መጽሐፍት ሁሉ የሚያወራው ስለዚህ መጽሐፍት ሁሉ የሚያወራው ስለዚህ አጠገብ ያሉትን እነ ጴጥሮስን ገንዘብ ያደረጋቸው ሞቶ ነው። ባይዘው 3 ዓመት ተኩል አብረኸኝ ተምረሃል፣ በቃ ከዚህ በኋላ ከኔ ጋር አይደለም ያለ ጉዳም ተምሯል። አይ ክሮሱ ላይ ሞቱ ላይ የፈሰሰው ደም ላይ እናምናለን ሲሉ ገንዘቡ አብረው አሳልፈው የኢየሱስ ደም